ዛሬ ይሄንን ስልክ ይዛችሁ እነዚህን ትሪኮችን ማወቅ አለባችሁ። እስካሁን ያላችሁ የሳምሰንግ ተጠቃሚዎች ቪዲዮን ስክሮል እንድታደርጉ ጠይቃችኋለሁ። አዲሱን የ17 ፕሮ ማክስ ላይት እንዴት መቆጣጠር እንደሚችሉ ሙሉ ስቴፑን አሳያችኋለሁ። ላይታችሁን ካበራችሁት በኋላ እዚህ ጋር እንደምትመለከቱት ላይታችሁን እንዲህ መጨመር መቀነስ ትችላላችሁ እና ደግሞ ሎንግ ሾርት ማድረግ ትችላላችሁ እና ማጥበብም ማስፋትም ትችላላችሁ ማለት ነው። ጽድት ያለ የአይፎን ትሪክ ነው እና እንዲህ እንደፈለጋችሁ መጠቀም ትችላላችሁ። ይመቻችሁ። ሁለተኛው ትሪክ ደግሞ ካሜራ ስር እንገባለን። ካሜራ ስር በመግባት ላይ ያለችውን አይከን እነካለን። እሷን አይከን ስንነካ ዲዩል ካፕቸር የሚል አለ። እሱን በምናበራበት ሰዓት እንደምትመለከቱት ራሴንም እየቀረጽኩኝ ከፊትም ያለውን እየቀረጽኩኝ መጠቀም ይችላለሁ ማለት ነው። ይህ አዲሱ ፊቸር ነው የ17 ፕሮ ማክስ። ይሄኛው ትሪክ ደግሞ ባትሪያችሁ እንዳይጎዳባቸው ያደርጋል። ይህንን ለማድረግ ሴቲንግ ስር እንገባለን። ሴቲንግ ስር በመግባት ወደታች እናወርዱና ባትሪ የሚል አለ። ወደታች ታወርዱና ፓወር ሞድ የሚል አለ። እሱን እዚህ ጋር እንደምትመለከቱት አዳፕቲቭ ፓወር የሚለውን እናበራለን። ታች እንደምትመለከቱት በጽሁፍ ያስቀምጥኩላችሁን ፓወራችሁን መቆጠብ ትችላላችሁ ማለት ነው። በጣም የወደድኩትን የ17 ፕሮ ማክስ ፊቸር ላሳያችሁ። ጋለሪ ስር እንገባለን። ሞዳውን ፎቶ ለምሳሌ ይህንን ፎቶ ልምረጥና እዚህ ጋር ላይ ያለችውን አይከን በምነካበት ሰዓት ወደ 3D ይቀይራል ማለት ነው። ይሄ በጣም ጽድት ያለ አዲሱ የ17 ፕሮ ማክስ ፊቸር ነው። ሌላም የምፈልገውን ፎቶ ማድረግ ይችላለሁ። ለምሳሌ አሁንም ሁለተኛውን ፎቶ ልውሰድና እንደዚህ እንደምትመለከቱት ወደ 3D ይቀይራል ማለት ነው። ፎንና ላይክ ማድረጋችሁ እንዳትረሱ።